አንዳንድ እህቶቻችን ብላችሁኝ የምታውቁ ካላችሁ እንዳትቀየሙ፣ ወጥ ይሰሩና ባይጣፍጥም ብላ ይላሉ። ብሉ እስቲ አይጣፍጥ ትትና መሆኑ ነው። በእርግጥ ብዙ ጊዜ አይጣፍጥም እንዳይከፋችሁ። ግን ምንድነው የራሳቸውን ስራ የሚያራክሱ ሰዎች አሉ። በጣም የሚያምር ስዕል ስለው በጣም ስታደንቁ አይ ነው ብለ ነው ይላሉ። የሰራውን መልካም ነው ማለት አለብን የለብንም? እያወቀ እንኳን እግዚአብሔር ምንድነው ብሏል? መልካም ነው ብሏል። አንድ ቀን ብቻ ነው መልካም ያላለው። ምን መሰላችሁ? ሰኞ ዕለት ነው። እየሰማችሁ ነው? 7 ጊዜ ነው መልካም 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 ያለው። ሰኞ ዕለት ግን መልካም አላለም። እኔ ሰኞ ለምንድን ነው የሚከብደኝ እላለሁ። አንዳንዴ ሰኞ አይከብዳችሁም? የብዙ ሰው አንፌቨራይት ቀን ነው። ብቻ መልካም የሚለው ቀን ቃል የሌለው ሰኞ ነው። ሌሎቹም ግን መልካም አንዳንድ ቀን አለ 2 ብሏል፣ 3 ሁሉ ብሏል፣ 4 ሁሉ ብሏል። መልካም ነው መልካም ነው መልካም ነው። መጨረሻ ላይ ግን እጅግ መልካም ነው። ማንን ሲፈጥር? ሰውን ሲፈጥር ጥቀ አዳም እጅግ መልካም ነው። እግዚአብሔር እጅግ መልካም ነው ያለው ፍጥረት ማንን ነው? ሰውን ነው፣ እኛን ማለት ነው። ለምን መሰላችሁ ይሄን ያነሳሁት? አንዳንዴ እኔ መጥፎ ነኝ እንላለን። እኔ እኮ ጥሩ አይደለሁም እንላለን። እግዚአብሔር የሚያውቅህ ግን መልካም ሆናል። እሱ ስለኛ ሲጠየቅ እጅግ መልካም ነው። ሰው እጅግ መልካም ነው። ክፉ አመል ሊኖርበት ይችላል፣ ክፉ ስራ ሊሰራ ይችላል፣ ሊበድል ይችላል። አዎ፣ ግን እግዚአብሔር የሚያውቀው መልካም እንደሆነ። አንዳንዴ እኛ ራሳችን መልካም መሆናችንን እንረሳውና መጥፎነት ይሰማናል፣ ራሳችንን እንጠላለን። ለራሳችን ራሱ ይቅርታ እናደርግ መር በአንዳንድ ስራዎቻችን እናየውና ራሳችንን ያስጠላናል። እንደው ባልተፈጠርኩ ሁሉ እንላለን። ወደ ኋላ መመለስ ቢቻል ከመኖር ወደ አለመኖር መመለስ የሚፈልግ ብዙ ሰው ሊኖር ይችላል። አንዳንዶች ይህም መቋቋም ሲያቅታቸው ራሳቸውን ሁሉ ያጠፋል። ራሱን ያጠፋው ግን እጅግ መልካም የሆነው ሰው። እግዚአብሔር አንድ መልካም ጎደለብኝ ብሎ ነው የሚያዝነው። ምክንያቱም እግዚአብሔር የፈጠረው ሁሉ ምንድን ነው? መልካም ነው።